መልካም ልደት ማያባዬ ልደታችሁ ስለሆነ መልካም ልደት። በጣም አስቸጋሪ የሚባሉ ጊዜያትን አልፈናል። በባዶነት ብዙ ውጣ ውረዶች በህይወታችን አሳልፈናልና ዛሬ እዚህ ግብዣ ላይ ሙዚቀኛውን ተጋብዣለሁ። ምን ተሰማሽ? ደስ ብሎኛል በጣም ሁላችሁንም አመሰግናለሁኝ። ይሄን አስባችሁ በጣም ማለት እንደዚህ አይነት ሰው ሰርፕራይዝ ማድረግ ከባድ ነው በጣም። መጀመሪያ ጊዜ ሳገኝት እዚህ ይለኛል በጣም ቆስዬ ደክሜ በነበረበት ሰዓት ነውና በዛ ሰዓት እግዚአብሔር ወደኔ ልኳል። ነገራችን ላይ ያው 14 አመት በትዳር ሲባል እናንተ ያው ስለምታውቁ ነው። የማያውቁን ሰዎች ምናልባት ቪዲዮውን ካዩ ህገወጥ የሆነ ጋብቻ ነው ባይዘ የተጋባ ነው። እሷ 16 አመቷ ነበረ፣ እኔ ደግሞ 19 አመቴ ነበር። ጋስቶታ ሰጣለሁ። እሷ ያው አልጠበቀችም። ሰርፕራይዝ ይኖራልም ልደት ይኖራልም ብላ ስላልጠበቀች ነው ያላመጣችሁ። ቤት አለ። ሰላም ሰላም ውድ የዩቲዩብ ቤተሰቦቼ በመላው ዓለም ሆናችሁ ይሄን ቪዲዮ የምትመለከቱ እንዴት ናችሁ? ዛሬ በተለየ ቪዲዮ ነው የመጣሁት። ባልና ሚስት ከአንድ ወንዝ ይቀዳሉ አይደል ነገሩ። ዛሬ የባለቤቴና የኔ ልደት ቀናችን ነው። ከልደት ቀናችን በተጨማሪ ደግሞ 14ኛ አመት የጋብቻ ክብረ በዓላችን ነው። በዋናነት ባለቤቴ ዛሬ ምንም እንዳለ አታውቅም። ባለቤቴን ሰርፕራይዝ ለማድረግ በዚህ መልኩ ዲኮር ሰርቼ በጣም የሚያስገርም ሁኔታን ፈጥሬያለሁኝ። የሚገርማችሁ ነገር እሷ በቃ ሀገር ሰላም ብላ ስራ ሄዳለች እና ልጄንም ትምህርት ቤት አስቀርቼው ጧት የሸኘሁት አስመስዬ ድጋሚ ገብቼ ልብስ ቀይሬለት ምናምን ነው የመጣ ነው ማለት ነው። ያዘጋጀውበት ቦታ እኔ የምሰራበት አካባቢ ቦታ ነው ማለት ያው እኔ የምሰራበት አካባቢ ነው ያዘጋጀሁት አንድ ግቢ ውስጥ። በጣም ቆንጆ ፕሮግራም እንደሚሆን ተስፋ አደርጋለሁ፣ እንደምትወደው ተስፋ አደርጋለሁ። እንግዲህ መታ ምን አይነት ሪያክሽን እንደምታሳይ አብረን የምናይ ነው የሚሆነው። አብራችሁን በመሆን የሚኖረንን ቆይታ ተከታተሉን። ወዳችኋለሁ፣ ይመቻችሁ። ያይ ለማየና ለአባዬ እስኪ ሃፒ በርዝዴይ በልላቸው። ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ። አንድ አመት ነው አይደለም፣ 2 አመት ነው አይደለም፣ 3 አመት ነው አይደለም፣ 4 አመት ነው አደርናታ። እሺ 25 አመት ነው በል። 25 አመት ነው አይደለም፣ 30 አመት ነው አይደለም፣ 33 አመት ነው 33 አመት ነው አይደለም፣ 34 ነው በል። 34 አመት ነው። ባንካርገው እንጂ እንዴት ይዞር በላ ሲድ ምን ንገረው። ቆይ አረ ኤላ ወይ ገባ ወይ እንትን በል ወይ ገባ ኤፊ አረ አይደለም በህንሳ በኩል ምናምን ትል ገባ ሂደዛ
በመጀመሪያ እንኳን ለዚህ ቀን አደረሰሽ ሆኖል። እውነት ለመናገር ማለት ነው እንደዚህ አይነት አጋጣሚዎችን እንደዚህ አይነት ሁኔታዎችን እግዚአብሔር ነው የሚፈጥረው። በእርግጥ ግን ደግሞ በደንብ መጠቀም አስፈላጊ ነው። እድል እግዚአብሔር ነው የሚሰጠው፣ እድሜ የሚሰጠው እግዚአብሔር ነውና በዚሁ አጋጣሚ ብዙ አይነት አጋጣሚዎች ቢፈጠሩም ግን በደንብ ስላንቺ ለማውራት እድሎች ኖረው አያውቁምና የምር በቃ ዛሬ ማውራት ፈልጋለሁና የኔ ውድ ሚስት ላለፉት 14 ዓመት ባይዘው 14 ዓመታችን ነው በትዳር ሁለት ፍሬዎች አፍርተናል። በጣም አስቸጋሪ የሚባሉ ጊዜያትን አልፈናል። በባዶነት ብዙ ውጣ ውረዶች በህይወታችን አሳልፈናልና ያን ሁሉ ጊዜ እውነት ብቻዬን በሆን ኖሮ ብዬ አስባለሁ። አንቺ ከኔ ጋር ስላለሽ ግን ያ ሁሉ ነገር አለፈ እና ዛሬ እንደ ታሪክ የምናወራቸው ነገሮች ኖሩንና የኔ ጣፋጭ ውዴ በጣም ነው የማመሰግነው። በህይወቴ ዘመን ሁሉ ልከፍለው ማልችለው ውለታሽ አለብኝ። ተሸካሚ፣ ታጋሼ፣ አስተማሪ፣ መካሪ ስላንቺ ብዙ የሚወራ ነገር አለ ግን ማለት ምን ማለት እንዳለብኝ አላውቅምና በጣም ነው የምወድሽ፣ በጣም ነው የማከብርሽ። በጣም የኔ ጣፋጭ እንኳን ለዚህ ቀን አደረሰሽ። መልካም ልደት። ኢንጆይ ዮር ዴይ። ምን ተሰማሽ? ደስ ብሎኛል በጣም ሁላችሁንም አመሰግናለሁኝ። ይሄን አስባችሁ በጣም ማለት እንደዚህ አይነት ሰው ሰርፕራይዝ ማድረግ ከባድ ነው በጣም ማለት ትንሽም ትልቅም ሰው ሰርፕራይዝ ማድረግ በጣም ከባድ ነውና አመሰግናለሁ። በጣም ተጨንቃችሁ አስባችሁ ይሄንን ስላደረጋችሁ በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ውዱ ባለቤቴ ደግሞ ረጅም እድሜ ከጤና ጋር ይስጥህ። አሜን አሜን። ቴንክ ዩ። ኪያስ ምን ትላለህ? ለማዬ ለኔም ለማዬ መልካም ልደት እማዬ አባዬ፣ ልደታችሁ ስለሆነ መልካም ልደት። እናመሰግናለን። ማንኛውም ሰው ምኞቱን መግለጽ ምናምን ይቻላል። ቤኪ ካንተ ጀምረ። እንግዲህ ዛሬ እዚህ ግብዣ ላይ ሙዚቀኛውን ተጋብዣለሁ። እየደረደርኩት ነው። ሳውንድ እየሰራሁ ነው። ባክግራውንድ ቤተሰብ ያው እኔ ጫማ መጥረግ ሙያ ነው ያለኝ። እዚህ ጋርም ሙያ ባይኖረንም እንሞክራለን። የእውነት በጣም ደስ ብሎኛል። አይታወቅም። በጣም ደስ ብሎኛል እኔ ስለናንተ። ትዳራችን ደግሞ የአብርሃምና የሳራ ያድርግላችሁ። ከአመት አመት ያደርሳችሁ ፈጣሪ በጤና በፍቅር እስከ መጨረሻው ድረስ ያዝልቃችሁ። ወዳቸዋለሁ፣ አከብራቸዋለሁ። ከበሩልኝ። ቴንክ ዩ ሶ ማች። ሌላ ማለት የሚፈልገው ነገር ያለ ካለ እድልስ ተሚ። ሁላችሁንም በጣም ወዳቸዋለሁ ሶሲና ደሬ እና ስለዚህ ቤተሰብ እግዚአብሔርን ከልብ አድርጌ አመሰግናለሁ። በጣም ብዙ መልካም ባህሪያቶች ብዙ መልካም የሆኑ አሻራዎች በህይወቴ ላይ አድርጋቸዋል። ይሄ የማይካድ ነው ማለት ነው። እግዚአብሔር በህይወቴ ከሰጣቸው ሰዎች መካከል እናንተ አንዱ ናችሁ። ስለዚህም ደግሞ እግዚአብሔርን ስለእናንተ በጣም አመሰግናለሁ። መናገር የምፈልገው ነገር ምንድነው? እነዚህን መልካም ነገሮች በሰው ህይወት ውስጥ እየፈጠራችሁ ሰዎች እውነተኛውን የሆነ የእግዚአብሔርን ህይወት በእናንተ ላይ እንዲያዩ፣ የፍቅርን ህይወት በእናንተ ላይ እንዲያዩ አድርጋቸዋልና በዚህ የእግዚአብሔርን ባህሪ በእናንተ ውስጥ አይቻለሁ። ስለዚህም ደግሞ እግዚአብሔርን አመሰግናለሁ። እግዚአብሔር በእናንተ ውስጥ ይህንን ስላስቀመጠ ማለት ነው። ወደፊት ከእናንተ ጋር በተያያዘ መመኘውና መናገር የምፈልገው ነገር ምንድነው? ስለ ፐርፐዝ ነው ወይም ስለ ራዕይ፣ ስለ ዓላማ ነው። ጳውሎስ ምን አለ? ከክርስቶስ ኢየሱስ የተቀበልኩትን ሩጫ ፈጽሜያለሁ አለ። ሩጫዬን የሰጠኝን ሩጫ ፈጽሜያለሁ፣ ሃይማኖቴንም ጠብቄያለሁ አለና እግዚአብሔር በእናንተ ህይወት ላይ የጀመረውን
ይህንን መልካም ሩጫ መልካም ራዕይ እስከ ፍጻሜ ድረስ በተጋድሎ መፈጸም እንድትችሉ። ምክንያቱም ይሄ ልደት ስናከብር የተወለድንበትን ጊዜ እየቆጠርን ነው ያለነው እና እግዚአብሔር በብዙ ምሕረትና ቸርነት እዚህ አድርሷቸዋል። ከዚህ በኋላ የቀረው ዘመናችሁ ደግሞ ብዙ በመጽሐፍ ቅዱሳችን ላይ እንደምናየው ብዙ መልካም ጅማሬ ያላቸው የእግዚአብሔር ሰዎች አሉ። ግን ደግሞ እስከ ፍጻሜው ድረስ ደግሞ የእግዚአብሔርን ሐሳብ ፈጽመው ያለፉ አሉና ዳዊት በገዛ ዘመኑ የእግዚአብሔርን ሐሳብ ፈጽሞ እንዳለፈ እግዚአብሔር አምላክ በእናንተ ሕይወት ሊሰራ ያለውን ነገር ፈጽማችሁ ማለፍ የምትችሉበትን ጸጋና በረከት በእናንተ ላይ ያስቀምጥ። እግዚአብሔር ይባርካችሁ። ለትውልድ እናትና አባት ሆናችሁ ትቀጥላላችሁ። እግዚአብሔር በእናንተ የጀመረው መልካም ስራ ደግሞ እስከ ፍጻሜ ያደርሰዋል። በጌታ በኢየሱስም ተባረኩ። በጣም ነው የምወዳችሁ። ወዳችኋለሁ በጣም የምርክ በቃ የእውነት ለመናገር እንደሪ ሱሲ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በህይወቴ እግዚአብሔር ሰጠኝ ከምላቸው ሰዎች ውስጥ አንደኛው እና ደሪ ለመጀመሪያ ጊዜ ሳገኝ ትዝ ይለኛል። በጣም ቆስዬ ደክሜ በነበረበት ሰዓት ነውና በዛ ሰዓት እግዚአብሔር ወደኔ ልኳል እና በብዙ ነገር ጠቅመኛል፣ በብዙ ነገር ረድተኛል። እግዚአብሔር የእውነት ተጠቅሞባልና በጣም አከብራለሁ። ትልቅ ክብር አለኝ ለአንተ። የምመኝላችሁ ነገር የእስከዛሬውን ድካማችሁን እግዚአብሔር አይቶ እንዲከሳችሁ እግዚአብሔር የተደላደለ ነገር ውስጥ እንዲያስገባችሁ እርፍ እንዲያረጋችሁ እመኛለሁ። እግዚአብሔር በተሻለ ነገር ይባርካችሁ። አሁን ካላችሁበት የእውነት ያሳድጋችሁ ትልቁን እና በጣም አመሰግናለሁ። ተባረኩልኝ። ስጦታ አለኝ። በነገራችን ላይ ያው 14 ዓመት በትዳር ሲባል እናንተ ያው ስለምታውቁ ነው። የማያውቁን ሰዎች ምናልባት ቪዲዮውን ካዩ ህገወጥ የሆነ ጋብቻ ነው ባይዘ የተጋባ ነው። እሷ 16 ዓመቷ ነበረ፣ እኔ ደግሞ 19 ዓመቴ ነበር እና ከዛ ጊዜ ጀምሮ ከእግዚአብሔር ምሕረት ቀጥሎ የሶሲን በሳልነት ነው። እንደ ልጅ አይደለች እና አስተዋይ፣ አርቆ ሐሳቢ ብዙ ጊዜ ባይዘ ብዙዎቻችሁ የማታውቁት አንድ ካራክተር አለ። በጣም ኢሞሽናል ሰው ነው። ኢሞሽናል ከመሆኑ የተነሳ በር ሁሉ ሰብራለሁ ምናምን እና ያን ሁሉ ባህሪን ታግሳ እንደዚህ ለፍሬ እንድንበቃ ያደረገች ጀግና ሴት ናትና እግዚአብሔር አብዝቶ ይባርክሽ። የምሬ ነው ከልቤ ቆንጆ እና ከ14 ዓመት በኋላ ዛሬ እግዚአብሔር ምሕረት ወደ ኋላ እንዳስተውል ሆኛለሁና ምን ያህል እግዚአብሔር እንደሚወደን እንደሚራራልን እንደሚሸከመን ማየት ይችላል። እና እድሜ ቀልድ አይደለም፣ ጨዋታ አይደለምና እድሜ ከእግዚአብሔር የሚሰጥ ትልቅ በረከት ነው። እድሜን እግዚአብሔር ሲሰጥ ደግሞ እግዚአብሔር ምክንያት አለው። በዘመናችን ሊሰራው ሊፈጽመው ሊያደርገው የሚፈልገው ጉዳይ እንዳለው እንረዳለንና እሱን ማድረግ ይሆንልን ዘንድ ምኞቴ ነው። እኔም እንግዲህ መልካም ልደት መልካም የጋብቻ በዓል ለኛ። እስቲ አንድ ጊዜ እያጨበጨባችሁ እዚህ ጋር ስጦታ ሰጣለሁ። እሷ ያው አልጠበቀችም። ሰርፕራይዝ ይኖራልም ልደት ይኖራልም ብላ ስላልጠበቀች ነው ያላመጣችሁ። ቤት አለ። ከባድ ነው በእውነት ተበልቼ ነበር ማለት ነው። ሰርፕራይዝ ባላዘጋጅ ነው። ዋው! ይሄንማ ለብቻው መምጣት አለኝ። ዋው! ተባረክልኝ። ዋው! ይሄ ለብቻው ቀይሬው እመጣለሁ። ኦኬ ጋይስ፣ አሁን እንትን አንብላት በቃ